የዛሬው ቪዲዮ በአማን ቭሎግስ እሺ እንግዲህ ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ የምንገኘው በኢንተር ሌክዠሪ ሆቴል አዲስ ለገሰ እንግዲህ ከዚህ በፊት በምታውቁት በዚህ ሙዚቃ ማለት ነው ማስታወሻ የሚል አልበም ርቃት ላይ ነው የምንገኘው ማለት ነው። እስካሁን አዲስም ማንም የመጣ የለም። እንግዲህ አንዳንድ ሰዎችን እያየውን እነማን እንደሆነ አላውቅም። ብቻ ኤኒዌይስ ውስጥ ያለውን ነገር አሳያችኋለሁ። ብቻ እናንተ ሰብስክራይብ፣ ኮፒ ሊንክ ቲክቶክ ነው ሰብስክራይብ፣ የደውል ምልክቷ ምንጫ እንዳደረሱ ይመቻችሁ። እንግዲህ እንደምታዩት ከብዙ ጥበቃዎች በኋላ ከባባድ እንግዳዎች ተከሰቱ። እዚህ ጋር አስተያየት ይቀፋል። በቃ ነጠፋት ነው ያልኩት። አሁን እኝ ብለህ ብስቅ ምን ችግር አለው ጆሲ? እዚህ ጋር በቃ አዲስ ለገሰን ብንጠብቀው አይመጣም። ከዛ ምርር ብሎ ድንገት ዞር ብዬ ሳይ ማንም ባይጥሩ ነው ጠጆ አቡቹ ነው ብሎ ጥፌ ቀመሰው። አወቃችሁት? ወሮ በላይ ነው የምታገኝ አቡቹ ነው እንጂ አሁን ምን እናድርግ መሰለህ? እንሂድ ራሱ ወዴት አዲስ እኮ ራሱ ጋር እንሂድ። ከዛ ይዘነው እንምጣ። አንተ ያማሃል ዳታ ተከታተልና መቻል ሰብስክራይብ እኔ እንደሚመስለኝ እንግዲህ አሁን 2 ሰዓት 36 ደቂቃ ነው የሚለው 7 ሰዓት 36 ደቂቃ ድረስ ምን ከዛ እንደምታዩት እነ ቸሩ እነ ነባንድሪስ እና እንግዳ ሰው አብዜ ቴዲ መጡ ማለት ነው። እስኪ አሁን ደግሞ ወደ ውስጥ እንግባና የኮንሰርቱን ቫይብ ምን እንደሚመስል ገብተን እንመልከት። ሌትስ ጎ። Get
ጋይስ የዛሬው ቭሎጋችን ይሄን ይመስላል። እንደምንም ለማሳጠር ሞክሬያለሁ። እንደወደዳችሁ ተስፋ አድርጋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ እና የደወል ምልክቷን መጫን እንዳትረሱ። በቀጣይ ቭሎግ እስከምንገናኝ ደህና ቆዩልኝ።